ማርታ ካልሃን የተባለች የአእምሮ ህመምተኛ ሴት ምስጢራዊና አስደንጋጭ በሆነ ሁኔታ ውስጥ ጠፋች። ሴት ልጇ ኪም የእናቷ የወንድ ጓደኛ ዴቪድ እንደተሳተፈበት በመጠርጠር የከፋውን ነገር ትፈራ ነበረ። ይህ የማርታ ካልሃን መጥፋት እና ሴት ልጇ በጓሯ ውስጥ የምታደርገውን አስፈሪ ግኝት እውነተኛ ታሪክ ይተርካል። ተከታተሉን። ሰብስክራይብ እያደረጋችሁ ኮሜንታችሁን ከስር እያስቀመጣችሁ። ታሪኩ የሚጀምረው በሂውስተን ቴክሳስ ጸጥ ባለ ጠዋት ነው። ምንም ያልተለመደ ነገር በማይሰማበት ጠዋት አይነት ነገር ነበር እና ፀሐይ በተደረደሩ ቤቶች ውስጥ ማሞቅ ጀምሯል። ከነዚህ ቤቶች በአንዱ ውስጥ ማርታ ትኖር ነበር። በ60ዎቹ መጀመሪያ ላይ የምትገኝ ታታሪ እናት፣ አትክልት በመንከባከብ ቀደም ብሎ ቡና በመጠጣት እና ሴት ልጇን በየማለዳው በመደወል የምትታወቅ ሴት። ለቤተሰቧ ማርታ ከእናትነት በላይ ነበረች። የዓለማቸው ማዕከል ነበረች። ሞቅ ያለች፣ የተረጋጋች፣ በጣም በሚያጽናና መንገድ የምትተነበይ ነበረች። ጠዋት ላይ ስልኳን ባትመልስ ሁል ጊዜ የሆነ ነገር ይፈጠር ነበር እና ሁሉን ነገር በተለወጠበት ቀን የሆነው ይህ ነው። የማርታ ልጅ በዚያው ጠዋት ከእንቅልፏ ተነስታ የተለመደውን ጥሪዋን ጠበቀች። 5 ደቂቃዎች አልፈዋል። 10 ደቂቃዎች፣ አንድ ሙሉ ሰዓት፣ ምንም የለም። መጀመሪያ ላይ ለመረጋጋት ሞከረች። ምናልባት እናቴ ከቤት ውጪ እጽዋትን እያጠጣች ሊሆን ይችላል ብላ አሰበች። ምናልባት የስልክ ባትሪዋ ሞቶ ሊሆን ይችላል። እንደገና ለመደወል ሞከረች። አሁንም መልስ አልነበረም። ትንሽ የጀመረው ጭንቀት ቀስ በቀስ እያደገ መጣ። ወደ ሀሳቧ ውስጥ ዘልቆ በመግባት እናቷን በአካል እንድትፈትሽ ገፋፋት። ስለዚህ ወደ እናቷ ቤት በመኪና መጣች። እሷ ስትደርስ ወዲያውኑ የሆነ ነገር ተሳስቷል። ማርታ ሁል ጊዜ በሯን ዝግ አድርጋ የምትቀመጥ ቢሆንም ዛሬ በትንሹ ክፍት ነበረ። ቤቱ በጣም ጸጥ ያለ ነበረ እና የማርታን ሬዲዮ ወይም የእሷን ጩኸት የሚሰማው የጠዋት ንፋስ ጸጥታን ብቻ ነው ያመጣው። እማማ ብላ ተጣራች። ምንም መልስ የለም። ወደ ጓሮ ገባች። ያገኘቻት እዚያ ነበር። እናቷ መሬት ላይ ተኝታ ነበር። በዙሪያዋ ያለው ትዕይንት የሚያስጨንቅና ግራ የሚያጋባ ነበር። ነገር ግን ልጅቷ ዝርዝሮቹን ማስኬድ አልቻለች። አእምሯ ቀዘቀዘ። ደረቷ ተጣበቀ እና ምንም ምላሽ እንደማይኖር ብታውቅም የእናቷን ስም ደጋግማ ጠራች። ጩኸቷ ጎረቤቶቿን አስደነገጣቸው። አንድ ሰውም 911 ደወለ። በደቂቃዎች ውስጥ ፖሊሶችና ፓራሜዲኮች ደረሱ። ነገር ግን ጊዜው በጣም ዘግይቷል። ማርታ ሞታለች እና የተገኘችበት መንገድ ይህ ድንገተኛ እንዳልሆነ ለመርማሪዎች ወዲያውኑ ግልጽ አድርጓል። አንድ ኃይለኛ እና ሆን ተብሎ የተከሰተ ነገር ተከስቷል። ነገር ግን ምስላዊ ነገሮችን መግለጽ ስለማይቻል በቀላሉ እላለሁኝ ወንጀሉ ከባድ፣ ሆን ተብሎ እየተደረገ እና ማህበረሰቡ ለዓመታት ካየው ከማንኛውም የተለየ ሁኔታ ነው የተፈጸመው። መርማሪዎች ቤቱን በቢጫ ቴፕ በፍጥነት ዘግተው ጎረቤቶች በድንጋጤ ውጭ ቆመው ነበረ። ሁሉም ማርታን ያውቁ ነበር። ገር ነበረች። ከማንም ጋር አልተከራከረችም። ጠላቶች አልነበሯትም። እንደዚህ አይነት ነገር በእሷ ላይ እንደሚደርስ መገመት እውን ያልሆነ ነገር ሆኖ ተሰምቷቸዋል። በጓሮ ውስጥ መርማሪዎች የጠዋቱን ክስተቶችን ማሰባሰብ ጀመሩ። ማርታ በፈቃደኝነት ወደ ውጪ እንደወጣች የሚያሳዩ ምልክቶች ነበሩ። ምናልባት አንድን ሰው ሰላም ለማለት ወይም ድምፅ ለመፈተሽ። ምንም ነገር የተሰረቀ አይመስልም። በቤቱ ውስጥ ምንም የተሰበረ ነገር አልነበረም። ጥቃት የሰነዘረባት ማንኛውም ሰው በገንዘብ ወይም በእቃዎች ላይ ፍላጎት የለውም፣ እሷን ለመጉዳት ብቻ። ይህ አንድ አስፈሪ ጥያቄ ብቻ አስነስቷል። ይህንን ማን ነው ምንም ጉዳት በሌላት አረጋዊት ሴት ላይ የሚያደርገው? ይህ በእንዲህ እንዳለ የማርታ ልጅ በመርማሪዎች ተወሰደች። መቆጣጠር አቅቷታል። እየተንቀጠቀጠች መናገር እንኳን አልቻለች። ስለጠፋ የስልክ ጥሪ መጨነቅ፣ ማንም ሊያጋጥመው የማይገባውን ቅዠት መጋፈጥ፣ በዚህ ሁሉ ነገር ተቀይራለች። ፖሊስ ስለ ማርታ የዕለት ተዕለት እንቅስቃሴ ጠየቃት። ከማን ጋር ክርክር ገጥሟት ነበር? ገንዘብ ዕዳ ነበረባትን? እያስቸገራት ነበር? ነገር ግን የሁሉም ነገር መልስ አንድ ነበር። አይ፣ ከማንም ጋር ችግር አልነበረባትም። ምርመራው እየጠነከረ ሲሄድ መርማሪዎች ማስረጃዎችን የመሰብሰብ ረጅም ሂደት ውስጥ ሰርተዋል። ግቢውን ፈለጉ፣ የጣት አሻራዎችን ሰበሰቡ፣ በአካባቢው ያሉትን የደህንነት ካሜራዎች ፈትሸው ጎረቤቶችን ቃለመጠይቅ አደረጉ። ሁሉም ሰው ሊረዳቸው ቢፈልግም ማንም ያልተለመደ ነገር አላየም ወይም አልሰማም። ሰዓቶች ወደ ቀናት ተለወጡ፣ ቀናት ወደ ሳምንት ተለወጡ። ይህ መርማሪዎች በአንድ ሌሊት መፍታት የሚችሉት አይነት ጉዳይ አልነበረም። ትዕግስት
ጥንቃቄ የተሞላበት ትንተና እና ጊዜ የሚጠይቅ ነበር። ፍትህ ለሚጠብቅ ቤተሰብ የሚያሰቃይ ጊዜ። ልጅቷ በዚህ የጥበቃ ጊዜ ውስጥ ታግላለች። መተኛት አልቻለችም፣ መብላት አልቻለችም። የእናቷን ትዝታ ሁሉ፣ እያንዳንዱን የልደት ቀን፣ እያንዳንዱ ሳቅ፣ እያንዳንዱ የአትክልት አበባ ከበፊቱ የበለጠ ስለታም እና ከባድ ሆኖ ተሰማት። ተመሳሳይ ጥያቄ ደጋግማ ጠየቀች። ይህ ለምን ደረሰባት? በመጨረሻ መርማሪዎች የጊዜ ሰሌዳ አዘጋጁ። ማርታ በማለዳ ወደ ውጪ ወጥታ ነበረ። ምናልባትም እጽዋቶቿን ለመንከባከብ እድሏ ከፍተኛ ነው። በአንድ ወቅት አንድ ሰው አገኘች። ምናልባትም የምታውቀው ሰው ወይም ምናልባት የማታውቀው ሰው እና የሆነ ነገር በጣም ተሳስቷል። መርማሪዎችን በጣም ያስደነገጠው የጥቃቱ ጭካኔ ነበረ። ሆን ተብሎና ጭካኔ የተሞላበት ነበረ። ግራፊክ ዝርዝሮችን ባይገልጽም ተጠያቂው ሰው ከፍተኛ ጥቃት የመፈጸም ችሎታ እንዳለው ግልጽ ነበር። ሰፈሩ በአንድ ወቅት ሰላማዊ ነበረ፣ አሁን በፍርሃት ኖሯል። ሰዎች ቀደም ብለው በሮቻቸውን ቆልፈዋል፣ ግቢዎቻቸውን 2 ጊዜ ይፈትሻሉ። ቤቱ ውስጥ መርማሪዎች የትግል ምልክቶችን መፈለግ ጀመሩ። የተሰበሩ መስኮቶች ወይም በግዳጅ መግባት አልነበሩ። ምንም ዝርፊያን የሚያመለክት ነገር የለም። ነገር ግን ትናንሽ ዝርዝሮች ጮክ ብለው ተናገሩ። ወንበር በትንሹ ተገፋፍቷል፣ አንሶላዎች ተጥለዋል፣ ትራስ ጠፍቷል፣ በኮሪደሩ ወለል ላይ ያለው አፈርም እንደዚሁ። እነዚሁ በውስጣቸው የሆነ አመጽ እንደተከሰተ የሚያሳዩ ጸጥ ያሉ ፍንጮች ነበሩ። መርማሪዎች ኪምን በግል ለማነጋገር ለየዋት። አሁንም ስሜታዊ ነበረች፣ ነገር ግን ለእያንዳንዱ ጥያቄ መልስ ሰጠች። ከእናቷ ጋር ለመጨረሻ ጊዜ ስትነጋገር ነገረቻቸው። ከዚያም በኋላ ስለነበረው ድንገተኛ ጸጥታ ገለጸች። ስለ ማርታ የወንድ ጓደኛ ዴቪድ ነገረቻቸው። ድብድቦቹን፣ ጭንቀቶቹን፣ የቁጥጥር ባህሪውን አስረዳቻቸው። ወደ ጓሮ ከመግባቷ በፊትም የሆነ ችግር እንዳለ እንደፈራች ነግራቸው ነበር። በእያንዳንዱ የግድያ ጉዳይ መርማሪዎች ሁል ጊዜ ሟቹን በህይወት ያየው የመጨረሻ ሰው ማን ነው ብለው ይጠይቃሉ። በማርታ ጉዳይ ላይ ሁሉም ምልክቶች ወደ ዴቪድ ይጠቁመዋል። ፖሊሶች ሲፈልጉት የትም አልተገኘም። ቤት አልነበረም፣ በስራ ቦታም አልነበረም፣ ስልኩን አልመለሰም። ድንገተኛ መጥፋት ዋና ተጠርጣሪ አድርጎታል። መርማሪዎች የዴቪድን ወንጀል መዝገብ አረጋግጠዋል። ያለፉትን ክስተቶች፣ ክርክር፣ የቤት ውስጥ ችግሮች እና ቀደም ሲል የፖሊስ ሪፖርቶችን፣ ጠበኝነቱን የሚመለከቱ ሪፖርቶችን አይተዋል። ግልጽ የሆነ ንድፍ እየተፈጠረ ነው። ይህ በእንዲህ እንዳለ የፎረንሲክ ቡድኖች ግቢውን መስራታቸውን ቀጠሉ። የአፈር ናሙናዎችን፣ የጣት አሻራዎች፣ ማንኛውንም ሊሆን የሚችል ዲኤንኤ ሰብስበዋል። ጥቅም ላይ የዋለው መሳሪያ ፈለጉ። የሕክምና መርማሪው ቀደም ብሎ የተገኙ ውጤቶችን አጋርቷል። ማርታ በቤት ውስጥ ተገድላ ነበረ። ከዚያም አስከሬኗ ወደ ጓሮ ተወሰደ። ገዳዩ ጊዜ ወስዶበታል፣ አልተቻኮለም ነበረ። ይህ ማለት ቤት ውስጥ ምቾት ይሰማው ነበረ ማለት ነው። እንዳይያዝ አይፈራም ነበረ ማለት ነው። ከዚያም መርማሪዎች ከቤት ወደ ቤት ቃለ መጠይቅ ማድረግ ጀመሩ። ጎረቤቶች ማርታ በጠፋችበት ምሽት እንግዳ ድምጾችን ዘግበዋል። አንዳንዶቹ ጩኸቶችን ሰምተው ነበረ። አንድ ጎረቤት ዳዊትን በሌሊት ውጪ ሲያየው በፍርሃት ሲዞር እንደነበረ ያስታውሳል። እነዚህ መግለጫዎች ሙሉ በሙሉ ማስረጃ ባይሆኑም እያንዳንዳቸው ለጉዳዩ ክብደት ጨምረዋል። ፖሊስ ዳዊትን በስልክ ፈለገ፣ መልስ ባይሰጥም ምልክቱን እየተንቀሳቀሰ ነበረ። ማርታ ከጠፋች በኋላ በፍጥነት ከተማዋን ለቋል። የጉዞ ስልቱ ለማምለጥ የሚሞክር ሰው ይመስል ነበረ። የሚያዝን ሰው አልነበረም። መርማሪዎች በመጨረሻ ዴቪድን ሲያገኙት ምንም እንደማያውቅ ተናግሯል። ነገር ግን መርማሪዎች አስቀድመው ማስረጃ ነበራቸው። ልብሱ በኋላ ላይ ከማርታ ዲኤንኤ ጋር የሚዛመዱ ትናንሽ እድፍ ያላቸው ሲሆኑ የላቦራቶሪ የምርመራዎች በኋላ ላይ ከማርታ ዲኤንኤ ጋር ይጣጣማሉ። ከጓሮ የተገኘ ቆሻሻ በጫማው ላይ ተገኝቷል። ከማርታ ቤት የተወሰዱ ክሮች በመኪናው ውስጥ ካሉ ክሮች ጋር ይጣጣማሉ። ሁሉም ነገር ተያይዟል። በጥያቄው ወቅት መርማሪዎች እያንዳንዱን ማስረጃ በጠረጴዛ ላይ አስቀምጠዋል። የጊዜ ሰሌዳው፣ የፎረንሲክ ውጤቶች፣ የጎረቤቶቹ መግለጫዎች፣ ድንገተኛ መጥፋት፣ እያንዳንዱ ዝርዝር ነገር ተመሳሳይ እውነትን አሳይቷል። ዴቪድ ተጠያቂ ነበር። ሊያድነው የሚችል ምንም ማብራሪያ አልነበረውም። እውነታዎቹ ከሚችለው በላይ ጮክ ብለው ተናገሩ። ዴቪድ ተይዞ በማርታ ግድያ ክስ ቀረበበት። መርማሪዎች ለኪም ሲነግሯት አለቀሰች። በዚህ ጊዜ በፍርሃት ሳይሆን በእፎይታ። ከመጀመሪያ ጀምሮ በውስጧ ታምና ነበር። ሙሉ በሙሉ ተባብራ ነበረ። በእሷ እርዳታና በመርማሪዎች ጥንቃቄ የተሞላ ስራ ምክንያት የእናቷ ገዳይ ከዚህ በላይ ከማምለጡ በፊት ተይዟል። የማርታ ካልሃን ህይወት በወንድ ጓደኛዋ ዴቪድ ካልሃን እጅ ተጠናቀቀ።
ግንኙነታቸው ለአመታት ያልተረጋጋ እና በክርክር በማስፈራራት የተሞላ ነበር። አንድ ቀን በተፈጠረው ረብሻ በቁጣ ተሞልቶ ማርታን በእንጨት ነገር መታት። ከዚያም መንቀሳቀስ እስክታቆም ድረስ አንቆ ገደላት። ከሞተች በኋላ ዴቪድ አስከሬኗን በላስቲክ ከረጢት ጠቅልሎ ማስረጃውን ለመደበቅ ሞከረ። በሌሊት ሸፍኖ ወደ ውጭ ወስዶ በጓሮው ውስጥ ጥልቀት የሌለው ጉድጓድ ቆፈረ። ወንጀሉን ዱካ ለማጥፋት አስከሬኗን በእሳት አቃጠልና አስከሬኑን በአፈር ሸፈነው። የማርታ የአእምሮ ጤና ችግርና የተገደበ ማህበራዊ ክበብ መጥፋቷን እንዲታወቅ እንደማያደርገው በማመን ማንም ሰው ያደረገውን ነገር እንደማያገኝበት አስቦ ነበር። ነገር ግን እቅዱ አልተሳካለት። የኪም ጽናት ፖሊስ የጓሮውን ክፍል እንዲመረምር አድርጎታል። የተቃጠሉትንና የተደበቁ የማርታ ቅሪቶች በመጨረሻ የተገለጡበት የዳዊትን ድርጊት ሙሉ በሙሉ አሰቃቂነት አሳይተዋል። ገዳዩ በጥንቃቄ በወንጀል ቦታ ላይ በሚደረግ ስራ፣ በፎረንሲክ ሳይንስ፣ በምስክሮች ቃለመጠይቆች እና እውነቱ እንዲደበቅ ፈቃደኛ ባልሆነች ሴት ልጅ ጽናት ተፈቷል። ለማርታ ልጅ ወንጀለኛው መታሰሩ ህመሙን አላስወገደም፣ እናቷን አላስመለሰላትም። ነገር ግን ትንሽ የእፎይታ ስሜት አምጥቷል። ይህን ያደረገ ሰው ከአሁን በኋላ ነፃ እንዳልሆነ ማወቃቸው ማህበረሰቡ ሁሉንም በፈገግታ የተቀበለችውን ጨዋ ሴት ማርታን እያሰበ አዝኗል። በአንድ ወቅት በህይወት የተሞላ የአትክልት ስፍራ የትዝታዋ ምልክት ሆነ። ሴት ልጇ እጽዋትን እያጠጣች፣ እናቷ በአንድ ወቅት በተቀመጠችበት ወንበር ላይ ተቀምጣ ድምጿን፣ ሙቅቷን፣ ፍቅሯን እያስታወሰች መኖር ቀጠለች። I want to reach 1 million likes, so please subscribe. Okay, thank you.